ዶናልድ ትራምፕ ከ1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ እንደሆነ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆች በጀት ዓመት 1.5 ትሪሊዮን ዶላር ወይም በእኛ ሀገር ምንዛሬ ከ234 ትሪሊዮን 200 ቢሊዮን ብር በላይ መከላከያ በጀት ዛሬ አርብ ኮንግረሱን ሊጠይቁ እንደሆነ ተሰምቷል። የበጀቱ መጠን በአሜሪካ ታሪክ እጅግ ከፍተኛ የመከላከያ በጀት እንደሆነ እየተነገረ ይገኛል። በዚህ ግዙፍ በታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ደም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ የኤፍ-35 ተዋጊ ጄቶች ከሎክሂድ ማርቲን ግዙፍ የጦር መሳሪያ አምራች ኩባንያ ጋር የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቱ ምክንያት ያለቀን የጦር መሳሪያ ክምችት ለመተካት ያለመም ጭምር ነው። ዶናልድ ትራምፕ ከ1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ እንደሆነ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆች በጀት ዓመት 1.5 ትሪሊዮን ዶላር ወይም በእኛ ሀገር ምንዛሬ ከ234 ትሪሊዮን 200 ቢሊዮን ብር በላይ መከላከያ በጀት ዛሬ አርብ ኮንግረሱን ሊጠይቁ እንደሆነ ተሰምቷል። የበጀቱ መጠን በአሜሪካ ታሪክ እጅግ ከፍተኛ የመከላከያ በጀት እንደሆነ እየተነገረ ይገኛል። በዚህ ግዙፍ በታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ደም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ የኤፍ-35 ተዋጊ ጄቶች ከሎክሂድ ማርቲን ግዙፍ የጦር መሳሪያ አምራች ኩባንያ ጋር የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቱ ምክንያት ያለቀን የጦር መሳሪያ ክምችት ለመተካት ያለመም ጭምር ነው።